አራዳ ህንጻ ነው ይሄ። ጉድ ታይምስ ጆርጅ ያለ ብቸኛው ቀሪ ነው ሸዋ ሆቴል ሳይድ። ይሄ እዚህ ጋር አለ። እኛ የቆምነው ደግሞ እዚህ ጋር ነው። ሩም እዚህ ጋር ነበረ። ይሄኛው እዚህ ጋር ግን ከታች ያለው ፓርት ወደ ዋይስ ዲሰንዲ ነኝ። አዳዲስ ቪዲዮ ይዘንላችሁ መተላን። ፒያሳ ከተማ ምን ትመስላለች የሚለውን ቃኘት ለማድረግ ወጣ ብለናል። አብራችሁ ጋይስ ማን አምሮባታል። እሪ በከንቱ ነች። ተቀየረብኝ። ዋው ሌላ ታሪክ ውስጥ ገብታለች። ደግሞ 6 ወር ምናምን አንድ አመት ነፈችው። እንደዛም ይሆናል ብለህ ነው? አይሆንም። ትመጡ አታውቁትም። በፊት ለምታውቁት ደግሞ እዚህ ጋር ቪክቶሪ ነበረ። ተሻግሮ ደግሞ እዚህ ጋር ባሮ ነበረ። ናት ባሮ ያልንበት አስደናቂ ነበረ። ሩበታል ፒያሳ ሸርቃለች በሚገባ። አሁን ሰዓቱ አንድ ሰዓት ሞልቷል። ይኸው እንደምታዩት ነው። አንድ ሰዓት ሞልቷል። አንድ ሰዓት ባሮ የሚባለው እዛ ጋር ነው። እዚች ጋር ነበረ ባሮ። ጥግ ስር እና እንዳለ የሚባል መጠጥ ነበር። እንዳለ የምታውቁት ታውቁታላችሁ። ጉድ ነው የምትሰሩት። ጉድ ተሰርታችሁ ነው የምትወጡት። እንዳለ ቪክቶሪ እዚህ ጋር ነበር። ቪክቶሪ እዚህ ጫፍ ላይ ከቀበሌው ዝቅ ብሎ ማለት ነው። ቡቲኮቹ እንደነበሩ ነው። አልተነሱም። ጽድት ብሎ አምሮባቸው ጸዳ ብለው ቁጭ ብለዋል በሚገባ። ዋው አስደናቂ ነው። እንደዚህ በወክ አላየሁትም እና በጣም ነው አየሩ ራሱ በጣም ደስ ይላል። በጣም አይበርድም፣ አይቀዝቅዝም። ሙቀቱም እንደዛው በጣም የተመጣጠነ አየር በጣም ለተጫጫ ነው ምናምን የሆነ በቃ ሐኪም ራሱ የሚያዘው ይመስለኛል። እውነት ነው። አየሩ በጣም የአንድ የዶክተር ትዕዛዝ ውስጥ ተካቷል ብለዋል። በትክክል ይሄኛውን አየር እውነት ነው። ቀጣይ ወዴት ነው የምንሄደው? ቀጣይ ወደ 70 ደረጃ እንላቸው። 70 ደረጃ ልናሳያቸዋለን። 70 ደረጃውን ራሱ 70 ደረጃ እና 40 ደረጃ ማታ ምንም ሱቁ በጣም ነው የሚያምረው። በጣም እኔ እኮ እሱን እኮ አይቼዋለሁ በዛ በኩል ሳልፍ አይደል? አይተኸዋል? በማታ አብሶ በጣም ነው የሚያምረው። ላይቱ ብትል በጣም እዚህ ጋር ያላለቀ ስፓት አለ እንደምታዩት። ይሄ ቀጥታ 4 ኪሎ ቅድስተ ማርያም ነው የሚያስወጣው። ከዛ በታች አዲስ ስላሴ ጋር አዲስ መንገድ ያስወጣል። ቀጥታ በጣይቱ። በዚህ ጋር ደግሞ ጣይቱ ነው ፊት ለፊት ቀጥታ የምታዩት እዚህ ጋር ይሄኛው። ጣይቱ ግን ምንድነው ቀርቶ ተዘግቶ ነው እንዴ? ጨላልሟል። የጣይቱ እየታደሰ ነው የሚሉት ግን ረጅም ጊዜ ፈጅቷል። ኦኬ ምንድነው ቆፍረው ነው እንዴ? አስክሬን ምናምን ነው እንደሚያወጡት። በጣም ከባድ ነው። ጣይቱን የመሰለ የሀገራችን ድርቅ የመጀመሪያው በኢትዮጵያ የመጀመሪያው ሆቴል ነው በነገራችን ላይ ጣይቱ በሚገባ። ይሄንንማ አንድ ኢትዮጵያዊ ያውቀዋል። ይሄን በትክክል እንደዛው ነው ካላችሁ በዚህ አጋጣሚ የመጀመሪያው ሆቴል ነው በኢትዮጵያ። በትክክል እንደዛው ነው። ግን በዚህ ደረጃ ዝም ተብሎ ተትቶ መታ የለበትም። ያሳዝናል በሚገባ። በዛው መልእክቱን ለማስተላለፍ ያለው እዚህ ጋር ሚያሚ ዘቢች የሚባል ቤት አለ። ኦፍኮርስ በዚህ በኩል ወደ ሰራተኛ ሰፈር የምታስገባ ቅያስ ነበረች። እዚህ ጋር በዚህ ጋር ቅያስ ነበረች። ዳሽን ባንክ አጠገብ ማለት ነው። ከዳሽን ባንክ አጠገብ የሚያውቀው ያውቀዋል። በጣም
ፒያሳ እስከ 6 ሰዓት ነው የሚሰራው። ፒያሳ አሁን በወጣው ህግ መሰረት እስከ 3 ሰዓት ነው። 3 ሰዓት ድረስ ክፍት ነው ሱቆቹ። የትኛውም ሱቅ እስከ 3 ሰዓት ተኩል እስከ 4 ሰዓት ነው የተባለው። እዛ ጋር በጣም የሚቦን ነገር አለ። ብንሻገር ጥሩ ይመስለኛል። ሱራፌል ለምን ቀስ አትልም? በጣም ኧረ ማን ነው ልትገጨኝ ነው? ግጨኛ። ይህ ኤሌክትሪክ ህንፃ ይባላል። የበፊት የመብራት ኃይል ዋና መስሪያ ቤት ነበር በአዲስ አበባ። አሁን የንግድ ማዕከሉ ነው። ተያየን እኔና እሷ ያኔ ተገናኘን። ፒያሳ ላይ ትዝ ይለኛል አይኔ ከአይንሽ መጀመሪያ ስተዋወቅሽ። እዛ አራዳ ህንፃ ነው ይሄ የምታዩት። እኛ ወዴት እናቀናለን? ወደ 70 ደረጃ እና 40 ደረጃ በሚገባ የምታዩት ይሆናል ከቆያችሁ። የዛኛውንም እኮ በእንደዚህ እኮ ነው እኮ ግርግር የፈጠረ እኮ ትንሽ ስሎ እያደረግ ነው። ይሄ ጉድ ታይም የሚባለው ቤት ነው። ይሄኛው ጉድ ታይምስ አሁን ይስራ አልታወቀም። እንዳለ እዚህ ጋር ይሰራል። እዚህ ጋር በአማን ነበረ የምታስታውሰው ከሆነ ይሄኛው ካሳውን የሚለው በአማን ካፌ ከላይም ነበረው ከላይ ፎቅ ነገር ይሄም እዚህ ላይ ማለት ነው። በአማን ካፌው ለየት የሚያደርገው ቆንጆ ፒዛ ናቸው። የትም የሌለ ፒዛ ብቸኛ እነሱ በጣም ነበረ እና በጣም አሁን የት እንዳለ አይታወቅም። የት እንደገቡ አላወቅንም። እንግዲህ አድራሻቸውን የምታውቁ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ እንዳይረሳ። በአማን ፒያሳ ጉድ ታይምስ አጠገብ እዚህ ሴንት ጆርጅ አለ። ከላይ እንደምትመለከቱት የምታውቁት ከሆነ ሴንት ጆርጅ እዚህ ጋር ነበር። ከመጠጣታችን በፊት እዛ ጋር ውሃ እያጠጣ ነው። እኛ በዚሁ ራሳችንን የምናየው አምፒር ነው። በዛኛው በኩል እናሳያቸዋለን በዋናው በሩ ጋር። አምፒር ይላቸዋል። እዚህ ጋር ነው አምፒር። በዚህ በኩል ወደ ዶሮ ማነቂያ የምታስወጣው መንገድ ነች። ግለት አለብኝ የሚል ካለ እዚህ ጋር ውሃ መጠጣት ይችላል። ታማታው ጊዜ አትክልቶቹ እንደዚህ ይጠጣሉ። ብቻ ምን አደረኳችሁ? ፒያሳ አዲስ አበባ ሙሉ ለሙሉ ሸዋ ሆቴል እዚህ ጋር ብቸኛው ቀሪ ነው። ሸዋ ሆቴል ታጣልባቸው እንዴ?
ትንሽ ፈጥነናል መሰለኝ። ተመልካቾች እዚህ ጋር አሁን የምንገኘው ሸዋ ሆቴል አካባቢ ጋር ነው። ቀጥታ ከሸዋ ሆቴል ቀጥታ ትይዩ ወንዙን ይዞ ተሻግሮ በዚህ ጋር ማለት ነው ቻናል ፋይል በዚህ በምናየው መንገድ ላይ ማለት ነው። በዚህ ጋር አዲስ ዌይ አለች። ቀጥታ ቅድስተ ማርያም ይዛ ነው የምትሄደው። ቅድስተ ማርያም ነው የሚያስወጣው። ቅድስተ ማርያም አያስወጣም፣ ግን የወንዝ ዳርቻውን ይዞ የሚያስኬድ መንገድ አለ። ኦኬ። ፊት ለፊት ግን እዛ ተሻግሮ እዛ ጋር ቅድስተ ማርያም ነው። ሁሉ ነገር ግልጽ ሆኖ ይታያል ማለት ነው። በሚገባ እንዳለ አግባብ በአግባብ ጨረስኩት እኮ በሚገባ ይረዱናል። አዎ በሚገባ ስንል እንድንግባባ ነው። በነገራችን ላይ የማንሄድበት ቦታ የለም። ሰብስክራይብ እያደረጋችሁ እዚህ ቦታ ሂዱ የምትልካላችሁ እንድናይላችሁ እንድናጣራላችሁ የምትፈልጉት ነገር ካለ በዩቲዩብ ቻናላችን ላይ ኮሜንት፣ ሼር ላይ አይረሳ። ቦታውን ጠቁሙ። ብዙ አልሰሙህም። ጥቆማ ካላችሁ እዚህ ቦታ አሳዩን የምትሉት ቦታ ካለ ኮሜንት አድርጉልን። ላይክ ሼር እንዳይረሳ። ሰብስክራይብ ያው የእናንተ ስራ ነው፣ የተለመደ ነው። እውነት ነው። እዚች ጋር ያው 2 ፎቆች አሉ። ብቸኛ ቀሪ ናቸው። ዚስ ለታሪክ የቀሩ ናቸው። ለታሪክ ከዚህ ወርቅ መደዳ ጋር ለታሪክ የቀሩ ፎቆች ናቸው። ያው ከዚህ በኋላ የሚሰራው አይታወቅም፣ ግን ከነባሮቹ ለታሪክ የቀሩ ፎቆች ናቸው። እውነት ነው። አየሩ ደስ አይልም? የምታዩት ነገር ሁሉ ጸዳ ነው። እውነት ሁሉ ነገር ደስ ይላል። በሚገባ ጸዳ ብላለች ከተማችን። ነጠቃ ልትወጪ ነው? ያራዳለች። አሳያቸው። ሾው ላይ ያሳየን ነበር፣ አልተሳካም። ኮሜንት ላይ አስገብቱልኝ። ሾው ያሳየን አያሳየን ይመለሳል። እዞራለሁ ብሏል። ሾው ያሳይ አያሳይ የምትሉ እስኪ ኮሜንት ላይ አስገብቱልኝ። እዚህ ጋር ግን መስማም የማይረሳ አካባቢዎች ናቸው። በትዝታ ቻናል 5 እዚህ ኤሪያ ጋር ነበረ። እዚህ ኤሪያ ላይ ዞረን ነው የነበረው። ቻናል 5 በአካል ነበር እዚህ ጋር። ኦኬ ቼ ኩቬራ ነው እዚህ አካባቢ። ቻናል 5 ዞሮ ነው ነው እዚህ ኤሪያ ጋር የነበረው። ትክክል። ቼ ኩቬራ በነገራችን ላይ አሁኖችን ላይ ለነጻነት የተዋጋ ምርጥ የነጻነት ሰው ነው። ቼ ኩቬራን በዚህ አጋጣሚ ፌመስ ነው። ያው ታውቁታላችሁ፣ እናስተሳስብ በሚል ነው። ለእናንተ አይደበቅም፣ ታውቁታላችሁ። ቲቪው ለማን ነው? ቲቪው እዛ ጋር እንትን የለው መቀመጫ። ልንጠጣ ነው መሰለኝ ከኋላችን። ሊያጠጡን ነው። እንጠጣ አብረን። ምን እያደረገ ነው? ለሱ እኮ ነው ክላክስ የሚያደርግለት። ኧረ አይደለም፣ በእግረ መንገዳችን ምን እንዳጋጠመን አናውቅም። አብረን እናየዋለን። አረፋ እንትን እያለ ነው።